አይብም ሲጨለፍ ራሱ ዶሮ ነው የሚመስለው። ሰላም ሰላም፣ እንዴት ናችሁ? ዛሬ ደግሞ የዱባ ቀይ ወጥ ጥቅሙን እየነገርኳችሁ ስለ ዱባ ጥቅሙን እያወራን እንግዲህ እጅግ በጣም ብዙ ንጥረ ነገሮችን የያዘና እጅግ በጣም ጠቃሚ የሆነ የምግብ አይነት ነው። በውስጡ ምን ምን ይዟል የሚለው ካሎሪ አለው፣ ፋት አለው፣ ፋት፣ ፕሮቲን፣ ካርቦሃይድሬት፣ ፋይበር፣ ቫይታሚን ኤ፣ ቫይታሚን ሲ ያሉት የምግብ አይነት ነው። ፖታሲየም፣ ኮፐር፣ ማግኔዚየም፣ ሪቦፍላቪን፣ ቫይታሚን ኤ፣ አይረን እነዚህ ሁሉ እያጠቃለለ የምግብ አይነት ነው ማለት ነው። እነዚህ ሁሉ ንጥረ ነገሮች ይዞ ለምን እንደማንወደው ባይገባኝም ለምሳሌ አሁን 245 ግራም ዱባ ብንጠቀም ምን ምን ጥቅም እናገኛለን የሚለውን ራሱ አሁን ምን እናገኛለን መሰላችሁ? ካሎሪ 49 ግራም አለው፣ ፋት 0.0 ግራም አለው፣ 0.2 ማለት ነው። ፕሮቲን 2 ግራም አለው፣ ካርቦሃይድሬት 12 ግራም፣ ፋይበር 3 ግራም፣ እንደዚህ እያለ ብዙ ንጥረ ነገሮችን የያዘ እጅግ በጣም ጠቃሚ የሆነ ንጥረ ነገር ነው። ተከታተሉኝ። ጥቅሞቹ ለምን እንደሚጠቅም እነዚህ ንጥረ ነገሮች ሰውነታችን ውስጥ ገብተው ምን አይነት ጥቅም ይሰጣሉ ለሰውነታችን የሚለውን ደግሞ እናያለን። ሽንኩርታችንና በርበሬያችን በደንብ ከተቁላላ በኋላ አጥበን ፈጭተን ያስቀመጥነው ዱባችንን እንጨምራለን ማለት ነው። እና ምን እያልኳችሁ ነበር? ዱባ እጅግ በጣም ጠቃሚ የሆነ የምግብ አይነት ነው። እነ ካሮቲ፣ ቤታ ካሮቲ ያለው አንቲ ኦክሲዳንት ነው። በጣም እጅግ በጣም ዘርፈ ብዙ የሆነ ጥቅም አለው ማለት ነው። አብራችሁን ቆዩ፣ ተከታተሉ። ተመልሼ ስመጣ ደግሞ ምን አይነት ነገሮች ይጠቅማል የሚለው እናያለን። እንግዲህ ዱባችን በዚህ መልክ እየተቁላላ እየበሰለ ነው ማለት ነው። ነጭ ሽንኩርታችንን እንጨምራለን። አንዴ በውስጡ ምን ኒውትሪየንት ወይም ንጥረ ነገሮችን እንደያዘ እደግምላችኋለሁ ማለት ነው። ካሎሪ አለው፣ ፋት አለው፣ እንደገና ደግሞ ፕሮቲን አለው፣ ካርቦሃይድሬት አለው፣ ፋይበር አለው፣ ቫይታሚን ኤ አለው፣ ቫይታሚን ኢ፣ ቫይታሚን ሲ፣ ፖታሺየም፣ ኮፐር፣ ሪቦፍላቪን እነዚህን ሁሉ የያዘ ምርጥ ምግብ እንዴት ለምን እንደጠላ ነው አልገባኝም። እመጣለሁ፣ ጠብቁኝ። ጥቅሞቹን ገና አልነገርኳችሁም። በውስጡ የሚይዘውን ነገር ብቻ ነው የነገርኳችሁ። አሁን ዱባችን በምታዩት መልኩ ተብላልቷል። እንከልሳለን ማለት ነው። እና እንደነገርኳችሁ እነዛን ንጥረ ነገሮች በውስጡ የያዘው ዱባ ምን ጥቅም አሉት ለሰውነታችን የሚለውን እነግራችኋለሁ። ቫይታሚን ኤ ስላለው ካሮቲን አለው ማለት ነው በውስጡ። ስለዚህ ለቆዳችንና አይናችን እጅግ በጣም ጠቃሚ የሆነ ምግብ ነው ማለት ነው። ሌላው ደግሞ ኢሚዩኒታችን እንዲስተካከል ያደርጋል። ያ ማለት የበሽታ የመከላከል አቅማችንን ይጨምርልናል ማለት ነው። ለቆዳችን ጤና እጅግ በጣም ጠቃሚ ነው። ፋይበር ስላለው ደግሞ ምግብ ዳይጀስት እንዲሆን እንዲፈጭ ይጠቅመናል። እጅግ በጣም ዘርፈ ብዙ ጥቅም አለው ማለት ነው ዱባ። ተመልሼ ስመጣ ዱባችን ወጣችን ደርሶ እናያለን ማለት ነው። ጨዋችንን እና መከለሻ ቅመማችንን ጨምረን ዱባችን እናወጣለን ማለት ነው። ዱባችን በምታዩት መልኩ እየበሰለ ነው። ሽታው እንዴት ደስ እንደሚል ልነግራችሁ አልችልም። ተከታተሉ። አሁን ዱባችን ወደ መጨረሻው ሰዓት ላይ ስለሆነ መከለሻ ቅመማችንን እንጨምራለን። እኔ ብዙ ቅመም አልጠቀምም። የስፓይሲ ነገሮች ትንሽ ጨጓራ ስላለብኝ ለዛ ነው። እናንተ ፈለጋችሁትን ለማጣፈጥ እንትን ይልኛል የምትሉትን ቅመሞች መጨመር ትችላላችሁ። ግን ነጭ ሽንኩርትና መከለሻ በደንብ በርበሬያችሁ ቆንጆ ከሆነ ማለት ነው። በምታዩት መልኩ እየበሰለ ነው። አሁን ጨው ጨምረን መመገብ ብቻ የሚቀረው ትንሽ እሳት እንደሆነ አብረን እንግዲህ ዱባችን በምታዩት መልኩ ቆንጆ ሆኖ በስሎልናል። ጨዋችንን ጨምረናል። አሁን የቀረን አቅርበን መመገብ ብቻ ማለት ተመልከቱ እንዴት እንደሚያምር ሽታው ዶሮ ለምን እና ይህን ቪዲዮ ካያችሁ በኋላ ምን አሰባችሁ? የዱባ ጥቅም ምን ያህል እንደሆነ አይታችኋል። ለመመገብ ምን ትላላችሁ? አቅርቤ ያሳያችኋለሁ። ወዳችኋለሁ። አመሰግናለሁ። ይሁን ደርሷል ማለት ነው። አይብም ሲጨለፍ ራሱ ዶሮ ነው የሚመስለው። እንግዲህ ሁላችሁም በየቤታችሁ እየሰራችሁ ሞክሩት። የዛሬው ፕሮግራማችን እዚህ ላይ ያበቃል። ወዳችኋለሁ። ባይ